አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አለሁኝ አልሐምዱሊላ። ኑ ቶሎ አየር እንውሰድ። እንደኔ የተናደዳችሁ ካላችሁ ማለት ነው። ለምን አትሉኝም? ለምን ተናደድሽ? ምን አናደደሽ ነው? መቼም መዲያም ጋር ተናድጄ አይደለም። መዲያም አይደለችም ያናደደችኝ፣ እናንተ ናችሁ ያናደዳችሁኝ። ሰምታችኋል። እኔ የምለው ማለት ነው። ቆይ ግን ይሄ ነገር እኔን ብቻ አይደለም የሚያጋጥመው፣ እርግጠኛ ነኝ ሁላችሁም አጋጥሟችኋል ብዬ ነው የማስበው። እና እኔ ማለት ነው በሉኝማ። ግን መጀመሪያ ላይክ ሰብስክራይብ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። እና ደግሞ መጀመሪያ ሰብስክራይብ ከማድረጋችሁ በፊት ቪዲዮ ማየት አለባችሁ። ያን ያህል ማለት ይሄን ያህል 2 ደቂቃ 3 ደቂቃ ትዕግስት የለንም ማለት ነው። ወላሂ በጣም ነው የገረመኝ። ስዲብና ከሊ ያገባ ከሊ ፈታ ቢባል እኔ ምግብ የምንሰራውን ምግብ እያቃጠልን ይመስለኛል የምናየው። እና አንዳንድ ጊዜ በጣም ነው የሚገርመኝ ሀይቀተን። በተለይ ደግሞ እኛ አስበሳችን ዩቱበር የሆነው ማለት ነው ሰብስክራይብ ስንመላለስ መጀመሪያ ቪዲዮ ማየት አለብን። ቪዲዮ አጫውተን ከዛ ሰብስክራይብ መመለስ እንችላለን። እኔ አንድ ሰው ዛሬ ሰብስክራይብ ካደረገኝ እኔ ጠዋት በማግስቱ ከ24 ሰዓት በኋላ ቀስ ብዬ ቪዲዮውን አይቼ አጫውቼ ሰብስክራይብ የምመልሰው። የእውነት ለመናገር ባለፈው 51 ገብቼ 32 ምናምን ሆነ ማለት ነው። ትናንትና ደግሞ 72 ገብቼ እንዲያውም ዛሬ ላይ ቢከፍትልኛል ብዬ ነበረ። ከዛ ዛሬ ሳይው ደግሞ መልሼ 60 ገባው ማለት ነው። ሱብሃንአላህ አማን አሳድረኝ ነገ ሰው በላይ ብዬ ተኝቼ ጠዋት ስነሳ በረው ፈርጥጣ አገኛቸዋለሁኝ። በነገራችን ላይ ችግሩ ምን መሰላችሁ? የሆነ አንድ ሰው ሰብስክራይቡ ትክክል ካልሆነ 10 ሰው 20 ሰው ያነሳል ማለት ነው በአንድ ሰው ምክንያት። እና እንዲህ አይነት ነገር ስለሚያጋጥም ለሁላችንም ለእኔ ብቻ አይደለም፣ ለሁላችንም ዩቱበሮች፣ አዲስ ዩቱበሮች ቢያንስ እኛ እስከ 100 እስከምንገባ ድረስ ያለውን ነገር ታውቃላችሁ። ሰብስክራይብ እንዳያነሳብን በጥንቃቄ ብንመላለስ ቤተሰብ ብንሆን ለሁላችንም ይጠቅማል ብዬ አስባለሁ። በተረፈ ሰላማችሁ ብዝት ይበልልኝ። በያላችሁበት ሰላማችሁ ይብዛልኝ። የኔ ወዶች አመሰግናለሁ ስላዳመጣችሁኝ። ባይ